بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم سمي إندريس بشير هادي مبالال بفيت المجلس ኃላፊ ነበርኩ አሁን ያገር ሽማግሌ ሆኜ ነው የምሰራው ለግዚያዊ መቼም አሁን ታልተበላ እንትን ስለማይሆን ግዚያዊ ሊሆን የሚችለው ቀለብ ነው በእርዳታ በኩል ተህብረተሰቡም ሆነ ተርዳታም ሰጮች ሆነ የተመጣጠነ ምግብ እንዲደርሳቸው ያ ምግብ ብቻ ሳይሆን ለምሳሌ በቆሎ ቢሰጧቸው በቆሎ ምንም ነገር ምንም ሊተክር ስለማይችል እንያመጣጥነው የሚበሉበት ወይ ገንዘብ ወይ የተመጣጠነ ነገር ቢሰጣቸውና እርዳታ ሰጮች በዚህ ቢተባበሯቸው ህብረተሰቡ ደግሞ በእውነቱ የነሱ አካል የነሱ ወንድሞች የነሱ ልጆች ስለሆነ ህብረተሰቡ ደግሞ በአጠቃላይ ቢያስጠጋቸው እነሱ የሚሰሩትን ስራ አብሮ ቢሰሩ እነሱ ጋራ ቢተባበሯቸው ይሄ መቼም ቀን ያልፋል እነሱም በቤታቸው አስተናጋጅ ነበሩ አሰሪ ነበሩ አሁን ግን እንዲህ አይነት ታመጣባቸው ወደው ሳይሆን ያመጣባቸው አላህ ነው ያመጣው ይሄን እስከሚመለሰው ድረስ ህብረተሰቡ ቢያስጠጋቸው ሌላና ቢያሰራቸው ሌላ በመንግስት በኩል ደግሞ የሚፈልገው የህብረተሰብ ድህነት ብቻ አይደለም አሁን ያለው ህብረተሰብ ጉልበታቸው ሁሉ እየባከነ ነው ያለው ጉልበታቸው እየባከነ ነውና በጉልበታቸውም አንድ ከሳራ ነው ይህን ጉልበታቸውን መንግስት ባለው አቅም ተጠቅሞ የሚሰሩበትና ለራሳቸውም ሆነ ለህብረተሰብ ለራሳቸውም ሆነ ለህብረተሰብ የሚጠቅሙበትን ዘዴ ቀይሶ ቢያንተም ቢላቸው ያንን ብቻ አይደለም የመጡበትን ሀገር ብቻ አይደለም እዚህም ሌላ ያለማ መሬት አለ ያለማ ቦታ አለ ስለዚህ መጠለያንም ጭምር ቦታ በመስጠት ያመጠለያን እንዲሰሩ ለአንድ ባንዴ ካባስ ውስጥ ብዙ ሰው ሆኖ ብዙ አደጋ ነው በሽታው የው የመደፈሩ ሙናቴ ንጽህና ጉዳይ ያንዱ በሽታ ወዲ ያንዱ መከበል ይሄም ሌላ ከሰራ ስለሆነ መንግስት ይሄንን ትኩረት ሰጥቶ ቦታ በማመቻቸትና መጠለያ በመስራት እንዲሰራ በማድረግ ህብረተሰብንም ቀስቀሱ ቢሆን ሌሎችንም የሚረጁትንም ክፍል አስተባብሮ መንግስት የመጀመሪያውን ኃላፊነት ቢወስድ ነው ብለው ግን ይሄ ግዚያዊ እርዳታ ምናምን እስከመቼ 5 አመት 6 አመት ሆኗቸዋል ግን ካሁንስ በኋላ በጉልበታቸው መባከን የለበትም አይመሯቸው መባከን የለበትም መንግስት አይመሯቸውም እንዲሰራ ጉልበታቸውም እንዳይበክን ኃላፊነቱን ቢወስድ ነው ማለት ህብረተሰቡ ግን የራሴ አካል ነው ብሎ ከፍተኛውን እንትን መወጣት አለበት ለምሳሌ ያንያኑ ብርድ ልብስ 2-3 የሌለው የለም አንዱ ቤት 10-15 የሌለው የለምና ይቅርብ ብሎ አንዱን ለነሱ እየሰጠ ህብረተሰቡም የራሱን ሆናቴ ረጆችን ብቻ መከታተል ሳይሆን ያሉበት አካባቢ ህብረተሰብ በመስጂድም ሆነ ለምሳሌ ካሁን ቀርሞ በመስጂድ ሁላ ልብስ እያሰባሰብንኛ ብረዲስ ማንኛውም የንጽህና መጠበቂያ ሳይቀር ትንሰጥ ነበር አሁን ተቋርጧል ተረስተዋል አሁን ግን ያ ቢቀጥል መንግስት እስከሚያመቻችላቸው ድረስ ያ ቢቀጥል ህብረተሰቡ የኔ ነው ብሎ ቢጋራው የሚል ነው